بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى كبراتنا كبران يتكبراتنا ترداتشو وندموش ناتوش السلام عليكم ورحمة الله وبركاته الله سبحانه وتعالى يعلفوني رمضان صومنا نديوم دامو خير وسراوتشاتشن يقبلن تقبل الله منا ومنكم صالح الأعمال إن شاء الله لتوصل دقيقة سلا شوال صوم بتملكته لا استوساتشو مكرالو እንግዲህ የሸዋልን ጾም በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው እንዲህ ብለዋል من صام رمضان ثم أتبعه ستا من شوال كان كصيام الدهر የረመዳንን ጾም ወርን የጾመና ከዚያም 6 የሸዋል ቀናቶችን የጨመረበት አመት እንደ ጾመ ይቆጠርለታል ብለዋል። እንግዲህ እንደሚታወቀው እነዚህ 6 የሸዋል ቀናቶች ከመጀመሪያዎቹ ወይ ደግሞ ከሁለተኛው ሸዋል አንስቶ እስከ 6 መጾም የተወደደ ነው ይላሉ። ወይ ደግሞ ከዛ ጋር ታይዞ ያሉትን ቀናቶችን ተጨማሪ ቀናቶችን በሸዋል ውስጥ ያሉትን ቀናቶችን ማለት ነው አከታትሎ መጾም ይችላል። ወይም ደግሞ የተለያዩ ቀናቶችን እየመረጠ መጾም ይችላል ይላሉ። ዋናው ግን የተፈለገበት 6 ከሸዋል ወርን መጾምን ነው። እንግዲህ ከዚህ ጋር ታይዞ የቀዳ ጉዳይ ይነሳል። መጀመሪያ ቀዳ ማውጣት አለበት ወይስ ሸዋሉን መጾም አለበት የሚለው ጉዳይ። አንዳንድ ዑለማዎች መጀመሪያ ቀዳ ነው መጾም ያለበት፣ ከደረሰ ቀኑ ከበቃው ሸዋልን ማስከተል ይችላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሸዋልን 6 ቀን የጾመ ነው ያሉትና ማንኛውም ቀናቶችን መጾም ይችላል፣ መጀመሪያ ቀዳውን ማውጣት አለበት ይላሉ። ምክንያቱም ቀዳ ጉዳይ ትኩረት ሊሰጠው የሚገባው ጉዳይ ስለሆነ ዋጅብም ስለሆነ ማለት ነው። ከሱና ላይጠየቅ ይችላል አንድ ባሪያ፣ ምክንያቱም የዋጅብ ጉዳይ ነው ዋናው ትኩረት ሊሰጠው የሚገባው ይላሉ። አንዳንድ ዑለማዎች ደግሞ አይ ችግር የለውም ሌላ ጊዜም ቀዳ ሊከፍል ይችላል፣ ሸዋልን ጾም ነይቶ መጾም ይችላል ይላሉ። ነገር ግን አብዛኛው ዑለማዎች የተስማሙበትና በጣም በላጩ የሆነው መጀመሪያ ቀዳውን ካወጣ በኋላ አንድ ሰው ከዛ በኋላ አስከትሎ ሸዋል ቀናቶችን መጾሙ ነው የተወደደው ማለት ነው። ስለዚህ ችላ ልንለው አይገባም። ይህንን የሸዋልን ጾም ጉዳይ ሁላችንም በያለንበት ልንጾም ይገባል። ትልቅ አጅር ያስገኛል። አመትን የመጾም ያክል አጅር ማግኘት ማለት ቀላል ነገር አይደለም። እነዚህን 6 ቀናቶች በመጾሙ ብቻ አንድ ሰው የአመትን ጾም አጅር ሊያገኝ ስለሚችል እንደ ቀላል ሊታይ አይገባም። ሌላው ጉዳይ የሸዋል ጾም ልክ እንደ ሱና ሰላቶች ይቆጠራል ይላሉ። ማለትም አንድ ሰው ዋጅብ ሰላት ከሰገደ ከሱ ከዋጅብ ሰላት በፊትና ከዋጅብ በኋላ የሚሰግዳቸው ሱና ሰላቶች አሉ፣ ሱነን ረዋቲብም ሌሎችም። የሸዋል ጾም ከዚሁ ጋር ታይዞ ነው ይላሉ። ልክ እንደዚሁ ከዋጅብ ጾም በኋላ መጾም አለበት ይላሉ። ከዚሁ ጋር ያያይዙታል ዑለማዎች። እንዲሁም ደግሞ ረመዳንን ከጾም በኋላ አንድ ሰው የተለያዩ ጉድለቶች ሊፈጠሩ ይችላሉ የረመዳን ጾም ውስጥ፣ ለዛም ማካካሻ ይሆንለታል ይላሉ። ከረመዳን አጅር የሚያስቀንሱበት ነገሮችን ለምሳሌ ሲያደርግ በረመዳን ውስጥ አንዳንድ ምናልባት የሚቀንሱበት ነገሮች ሊፈጠሩ ይችላሉ እና ያንን ማካካሻ ሊሆንለት ይችላል። ስለዚህ ትኩረት ሊሰጥ ይገባል ይላሉ የሸዋልን ጾም በተመለከተ ማለት ነው። እናም አላህ ስብሓነሁ ወተዓላ ለኸይር ስራዎች ይወፍቀን ኢንሻአላህ። በሌላ ፕሮግራም በሌላ ርዕስ እስከምንገናኝ ድረስ በሰላም ቆዩልን። هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.